የተመሰገነ ይሁን። እግዚአብሔር ስለረዳን ስላገዘን ስለዛሬ ፕሮግራም እጅግ አድርገን እግዚአብሔርን እናመሰግነዋለን። እንግዲህ ባለፈው በርሚንግሃም ላይ ጁን 21 አካባቢ ነበር የመጨረሻ ስብሰባ ያደረግነው። ከጁን እስከ ሴፕቴምበር በማንቸስተር ቸርች የተሰራውን ስራ ለመናገር ነው። በዚህ 3 ወራት ውስጥ የሰራነው አንዱ የመጀመሪያው ቤተክርስቲያን ማንቸስተር ቸርች የአባሎቿን ከዚህ በፊት ባሉት አመታት ላይ ተመዘግብ ነበር። ከኮሮና በኋላ ግን ቸርች በመቀየር በተለያየ አቅጣጫ አባሎችን ትክክለኛ ፎርም ለመሙላት አልተቻለ ነበር። አሁን ግን ተነጋግረን የቤተ ክርስቲያን አባሎች አዲሶቹም የድሮዎቹም በጠቅላላ ፎርሙን በትነን ወደ 140 የሚሆን የአባልነት ፎርም ተሞልቶ ተሰብስቧል። በዚህ ውስጥ ህፃናቶችንና ቲኔጀሮችን አያካትትም። ትልቅ ሰዎች ይሄ ፎርም የአባልነት ፎርም ተሞልቶ በትክክል ተመልሷል። በቤተክርስቲያን አንዱ የተሰራው ይሄ ነው። ሌላው በዚህ 3 ወር ውስጥ ወጣቶች በወር በ3 ወር አንድ ጊዜ እሁድ ፕሮግራም የነሱ ነው። ሁልጊዜ ማለት ነው። ሁልጊዜ ሙሉ ከድቁና ከዘማሬ ከቃል ከጠቅላላ የነሱ ስለሆነ በዚህ በ3 ወር ውስጥም ለወጣቶች ፕሮግራሙን እሁድ ቀን አድርገው ነበር። የአሁኑ ፕሮግራማቸው ትንሽ ጥሩ ነበር፣ ለየት ያለ ነበረ። ምክንያቱም ህፃናቶችን ከ8 እድሜ ጀምሮ ያካተተ፣ ቲኖችን ያካተተ፣ ትልልቆቹንም ያካተተ በጠቅላላ ደስ የሚል ፕሮግራም ነበር። እንዲሁም ደግሞ ከበርሚንግሃም ሙዚቃ ተጫዋቾችን ያካተተ፣ ከለንደን እታችን አቤጊያ መጣ፣ በጠቅላላ ከውስጥም ከውጭም አንድ ላይ ተቀናይተው ጥሩ ጊዜ አሳልፈን ወጣቶች አገልግለዋል። እንዲሁም አፖስትል ወጣቶችን ማገልገል ፈልጋለሁ ብሎ በጠየቀ መሰረት 3 ቀን የወጣቶች ኮንፈረንስ ነበር፣ ዓርብ፣ ቅዳሜ፣ እሑድ። በዚህ ቀናት ውስጥ አፖስትል ከነ ባለቤቱ እንደውም ወንድማችን ዮሐንስ ከለንደን አንዲት ደግሞ ነጭ ከሌላ ከተማ መጥተው 3 ቀን ሙሉ አገልግለውናል። ይህም በዚህ ባሳለፍነው ውስጥ የተካሄደ ነው። በጠቅላላ ያለው ነገር ጥሩ ነው። ደህንነትን የሚማሩ አሉ፣ ደቀ መዝሙር የሚማሩ አሉ። ሆም ቸርች በ2 ቤት እየተካሄደ ነው። ፓስተር ዛግና ወንጌላዊ ማቴ ቤት ሆም ቸርች አለ። በየዲፓርትመንቱ ያለው አገልግሎትም እየሄደ ነው። የጸሎት ጓድ አመታዊ እቅዳቸው ላይ ካስቀመጡት አንዱ የአዳር ጸሎት አለ በየ3 ወሩ። እንደገና ደግሞ 2 ጊዜ የጾም ጸሎት ጊዜ አለ። ሌላው ደግሞ አንዱ ደግሞ ያለው ፕሮግራም ቅዳሜ ቀን የጸሎት ጓድ ጠቅላላ በጠዋት ወጥተው ከተማ ውስጥ እየዞሩ እየጸለዩ ወንጌልን እየሰበኩ እንዲህ አይነት ፕሮግራም አላቸው። ከአመታዊ እቅዳቸው አንዱ እሱም በዚህ ባለፍነው ወር ውስጥ ተፈጻሚ ሆኗል። ወጥተው ለከተማው ጸልየው ወንጌል ሰብከው የአንድነት ጊዜ አድርገው አገልግሎታቸውን አጠናቀዋል። እንዲሁም በአመት አንድ ጊዜ የማንቸስተር ቅዱሳን እና ከተማ ውስጥ ያሉትን ሰዎችን በጠቅላላ የሚያካትት የአንድነት ጊዜ አውቲንግ ነበር። ከከተማ ውጪ ወጥተን 175 ሰው በ3 ባስ ሄደን ሌላ ከተማ ላይ ጥሩ ጊዜ አንድነት ጊዜ አሳልፈን የማዕድ መቁረጥ ጊዜ ነበር፣ የአምልኮ ጊዜ ነበር። አካባቢውን ውሃውን በመርከብ ተጉዘን ያየነበት ጊዜ ነበረ። መልካም የሆነ ጊዜ እግዚአብሔር ሰጥቶን በዚህ በ3 ወር ውስጥም ባለፉት 3 ወር ውስጥ ይህን አድርገናል። እንዲሁ በቤተ ክርስቲያናችን በተለያየ ጉዳይ የሚመጡ አዳዲስ ሰዎች በሀሳብ በገንዘብ እርዳታ የተደረገላቸው ብዙ ሰዎች አሉ። በጠቅላላ ጸሎት ጓድ ላይ አዳዲስ አገልጋዮች ተጨምረዋል። ኳየር ላይ አዳዲስ ተጨምረዋል። በጠቅላላ በጥሩ ሁኔታ እየሄደ ነው። የአገልጋዮች ትምህርት በወር 1 ቀን ይሰጣል። እሱም ቀጥሏል። የሊደሮች ሚቲንግ ነበረን፣ እሱንም አድርገናል። ከውጭ አገልጋይ እህታችን ኬሊ ጋብዘን እሷም አገልግናላለች። በቤተ ክርስቲያናችን
አሁን ከሰኞ እስከ እሑድ በጠቅላላ ፕሮግራም አለ። ማታ ማታ ነው በጠቅላላ። አሁን ሰኞ ደቀ መዝሙር አለ፣ ማክሰኞ ኳየር ይጸልያሉ፣ ሮብ ባይብል ስተዲ አለ፣ እንደገና ማክሰኞ ሆም ቸርች አለ። ደብል ነው ያለው። ሮብ ባይብል ስተዲ አለ፣ ሐሙስ ጾም ጸሎት አለ፣ አርብ የቲኖች ፕሮግራም አለ፣ ማታ የእናቶች ጸሎት አለ፣ ቅዳሜ ወንጌል ስርጭት አለ፣ የወጣቶች አለ፣ ማታ የጸሎት ጓዶች ይጸልያሉ፣ እሁድ የተለመደው ፕሮግራም አለ። በጠቅላላ ፕሮግራም